በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የልዑል እግዚአብሔር ቤተሰቦች፣ የእናታችን የማምላክ ወዳጆች፣ የቅዱሳን አክባሪዎች፣ በወደደን ባከበረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ለእናንተ ይሁን። እንደምን አላችሁ? እንኳን የመጥምቁ ዮሐንስ ክብረ በዓል በሰላም በጤና ደረሳችሁ አደረሰን። የቻናሌ ተከታታዮች ይህን ድምጽ የምትሰሙ በሙሉ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የመጥምቀ መለኮት ቅዱስ ዮሐንስ በረድኤትና በረከት እንዲዳረስላቸው ለሁሉንም ሼር እያደረጋችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁ ኮሜንት ላይ እየጻፈችሁ እንድታበረታቱኝ እያልኩኝ በትህትና ጠይቃለሁኝ። መጥምቀ መለኮት ቅዱስ ዮሐንስ ረድኤቱ በረከቱ ምልጃውን አይለየን። እንደ አምላካችን መልካም ፈቃድ መልካ ቅዱስ ዮሐንስን በስመ ሥላሴ አምኜ እጀምራለሁ። አቤቱ አምላክ የእግዚአብሔር ሆይ በቃለ ወንጌልም እንደምን ይሰጣችሁማል ብለሃልና በቅዱስ ዮሐንስ አማላጅነት አምኜ ከስጋም ከነፍስም ቁስል እንድን ዘንድ ስጸልይ ይህንን የልመናዬን ቃል አድምጥ፣ ጩኸቴንም አስተውል። ንጉሥ የጌታ እግዚአብሔር ሆይ ሁል ጊዜ በማለዳ በፊትም ቆሜ የምትሰጠኝንም ለመቀበል እነሆ ወዳጄ የመጥምቀ መለኮት ቅዱስ ዮሐንስ የመልእክት ምስጋና ማቅረብ እጀምራለሁ። በስመ እግዚአብሔር የአምልኮት ፍቅሩ ሀቅ ለህሊና በማያቃጥልም በእሳታዊ እግዚአብሔር ስምና ይህንን ከንቱ ነፍስን የዓለምን በአማላጅነትን ድንቅ ጥበብን በምትፈውሰው በሁለትን ወገን ድንግል የምትሆን አምላክ በወለደች በድንግል ማርያም ስም ጸልመተ አበሳ የምታስወግድ የብርሃን መቅረዝን ቅዱስ ዮሐንስ ሆይ ቸርነትን መሰክር ዘንድም አዋጅም ነጋሪ ቅዱስ አንደበትንም በአየርን ሰማይ በልዕልና ጉልበት የተሰማ ቅዱስ ዮሐንስ ሆይ አዋጅንም ነጋሪ በሆነ በቅዱስ አንደበትም የንስሐንን ትምህርትም ስብከትንም ከሰዎችም ላይም የኃጢአትንን ሸክምንም እንዳስወግድ ከኔንም ከአገልጋይህም ከዓመተ ማርያም እንዲሁም ከህዝበ ክርስቲያን ጋር ላይ የሚያሰቃየኝን ጽዕኑ የኃጢአትን ክምር አስወግድልኝ። አሜን። ሰላም ለጽንሰትከ ያለ ኃጢአትና ያለ ርኩሰትንም በቅድስና ሕግ ለተፈጸመውንም ጽንሰትህና በወርሃ ሰአይ በሰላሳኛው ዕለት በወርሃ ነሐሴ በሰላሳኛው ዕለትም ለሚከበረው ልደትህ ሰላምታ ይገባሃል። የሰማይ ደመና ታዝዝም ዘንድም ስልጣንም የሰጠህ መጥምቀ መለኮት ቅዱስ ዮሐንስ ሆይ በልቤ ውስጥ ተሰብስቤ በአንድነት ወደ ተከተማችሁ ህዋሳቶች የጥበብንም እንጀራንም ሰማያዊ መናንም አዝንብልኝ። በወልድህ ሰው ሁሉ ደስ ይለዋልና ተብሎ ተነግሮልሃልና። ሉቃስ 1:15 ቅዱስ ዮሐንስ ሆይ እኔ ወዳጅህን በቅድስና የጸነሰችህንም እናትህ ቅድስትንም ኤልሳቤጥንም አባትህ ቅዱስ ዘካርያስን በፍቅር አስባቸው። መስከረም 26 ዕለት ጽንስህንም ሰኔ 30 ዕለት ልደትን በቅድስና የጸነሰችህ እናትህ ቅድስት ኤልሳቤጥም አባትህ ቅዱስ ዘካርያስን በፍቅር አስባቸዋለሁ። መስከረም 26 ዕለተ ጽንሰትህ ሰኔ 30 ዕለተ ልደትህ በመሆናቸው እነኝህም ዕለታትንም በደስታ ዘክራቸዋለሁ። ሰላም ለዝክረ ስምኪ ደጋንና ሞገስንም በተመላ በቅዱስ ገብርኤል አንደበትም ለተመሰገነ ከንቱ ዓለምን የናቅህ ቅዱስ ዮሐንስ ሆይ እጅግም የበዛ የኔንም በደለንም የስጋንም ለባሽን ፍጡራንም አበሳ ሁሉ ትደመስዝም ዘንድ ቅድስ ጸሎትን ወደ ሰማይ ትወጣ ጸጋውንንም ግርማንም ሞገስንም በተጎናጸፈ ቅዱስ ገብርኤል በስራት የጸነስክ ቅዱስ ዮሐንስ የኃጢአትን ደመወዝ ሞት ነውና እኔንም ባሪያህን በኃጢአትን ታስሬ እንዳልሞትም አስበኝ። ሰላም ለእስርትከ እርስከ ምስጋና ለሚገባው ለራሱ ጸጉርህም እንደሞፈር እንጨት ለተቆረጠ ራስህ ሰላምታ ይገባል። የመጥቅና የአበቅቴ መጀመሪያ ርዕስ አውደ ዓመትን ቅዱስ ዮሐንስ ሆይ ቅዱስ መላእክትንም ሐዘንተኛንም ወአቲ ሰውንም የሚያስደስት ጥዑም የጽድቅንም ዜማ መብልን ከጥዑምም የጽድቅንም ዜና መብል ከጥዑም የጽድቅንም መጠጥንም ጋራ እኔንም ሕሙማን በሽተኛ አገልጋይህንም ፈውሰኝ። ቅዱስ ዮሐንስ ሆይ መስከረም 1 ቀን የዓመታትን የአውራህና የዕለታትን መጀመሪያ ትሆን ዘንድ የተሾምክበትንም ዕለትን በመሆኑ
ይህንንም አውደ ዓመትንም ዕለት ሳስብ እደሰታለሁ። ቅዱስ አንገትን በርጉም ሄሮዶስ ተቆርጦ ያፈረበትንም መስከረም 2 ቀንም ሳስብ ደግሞ አለቅሳለሁ። ነገር ግን ሞትንም ክብርንም ስለሆነ የምጽናና እኔንም አገልጋይህም ዓመተ ማርያም እንዲሁም ሕዝበ ክርስቲያን በሰላም በጤና ከዓመት ወደ ዓመት ታሸጋግረን ዘንድም በጸሎት እርዳን። ሰላም ለገጽከ አንድ አምላክ እንደ አምላክም እንደ ሄሎሄ ለሚያድልድል ብሩህ ጸዳለ ፊትህም ሰማያዊ ብርሃን ለከበረባቸው ቅንድቦችህ ሰላም ይገባሃል። በምስራቅ ገነትን የተተከለችን የምስራቅን ተክል መዓዛ የሆንክም ቅዱስ ዮሐንስ ሆይ ጸዳል እስኪደነቅም ድረስም ውበትንም ዘላለማዊ የሆነን የፊት ሞገሳዊን ቅላትን በፊትም ላይ እንዲበዛ ዘንድም እለምንሃለሁ። የገነት ተክልን ሽቶ ቅዱስ ዮሐንስ ሆይ እኔንም ባሪያህንም የዚህን ከንቱ ዓለም መዓዛ አላስደሰተኝምና አንተ በምትኖርበትንም የጽድቅንም መዓዛ ሽቶ ባለበት ገነትም ውስጥም እንድኖር ለምንልኝ። ሰላም ለአይንትኪ ብሩሃን ለሆኑ ሁለትም ዓይኖችህና በአንድነትንም ላሉ ሁለት ጆሮዎችም ሰላምታ ይገባል። ቅዱስ ዮሐንስ ሆይ ትጉህ መልአክ ሊቀ መላእክት ቅዱስ ራጉኤልም ጻድቅንም ኢዮብ መለኮታዊ ሊያጠምቅም ቢወዱና ቢተጉም የባህርን አምላክም ነዳዲ እሳትም ኢየሱስ ክርስቶስ ያጠምቁም ዘንድም አልተቻላቸውምና የብርሃንን አለቃ ሊቀ መላእክት ቅዱስ ሩፋኤል በትጋቱንም ጻድቅ ኢዮብንም በጽድቅንም እንዲያማልዱኝም እማጸናቸዋለሁ። ዳግመኛ ከእነርሱ ይልእሳተ መለኮትን ጌታን ለማጥመቅም የታደልክም ቅዱስ ዮሐንስ ሆይ እኔንም አገልጋይህንም በማየት ንስሐ ታጥበኝ ዘንድም እለምንሃለሁ። ሰላም ለመላእክትኪ በምድረ በዳን የንስሐ ትምህርትን ስብከትንም እያስተማርክም ሳለህ በፀሐይም ሐሩርም ለጠወለገ ጉንጮችህ መንታ ለሆኑ አፍንጮችም ሰላምታ ይገባል። እልዋ የተባለም የእሸቱ አይነት ስምም ያለህ ቅዱስ ዮሐንስ ሆይ እንደ ብዙ ምርኮ ደስ የሚያሰኝን ቃል ኪዳንን የመላእክትንም ልብና የሰውንን ሕሊና በሐሴትም ይመላል። በዮርዳኖስም በረሃ ስለ ሃይማኖትን የተንከራተትክን ቅዱስ ዮሐንስ ሆይ እኔንም በቅዱስ ተዋህዶ ሃይማኖት የጸና ዘንድም እርዳኝ። ሰላም ለከናፍርኪ የፍጡራንም ከንቱ ሀሳብ ለለወጠ ከናፍርቶችም የበጸል ምግብንም ላቅመሱ አፍህ ሰላምታ ይገባል። ወርቅን የምታሰንቅ እንቁ ባሪ ቅዱስ ዮሐንስ ሆይ በሁለቱም ወገንም በስጋ በሀሳብም በድንግል የምትሆንም እመቤቴ የድንግል ማርያምም አምላክ ጸንሳ ሳለ በጎበኘቻቸውን ጊዜ በእናትህ ማኅፀንም ሆነህ ለልጇ ለባህሪ አምላክ ለኢየሱስ ክርስቶስ ለክብርትም እናቱ ለወላዲተ አምላክ ሰገድህ። እክለ አበሳንም ያልቀመስክም ቅዱስ ዮሐንስ ሆይ ድንግል ማርያምን ጌታ በማኅፀኗ ተሸክማ ከእናቷ ከቅድስት ኤልሳቤጥን ጋራ እጅግ ሊነሳሱ ለአምላክ በደስታ እየዘለልክም እንደሰገድክም እኔንም ባሪያም ለፈጣሪዬ አዘውትሬ እሰግድ ዘንድም እንድተጋ እርዳኝ። ሰላም ለአስናኒኪ ሳቅ ሰላቅንም ላለመዱ ጥርሶችና የመዘበትን ከንቱ የዋዛ ቃልን ላልተናገሩ አንደበት ሰላምታ ይገባል። ኃላፊ ወርቅንም የናቅህ ቅዱስ ዮሐንስ ሆይ የክብርንም በዓለም የምስጋናንም እምቢልታ በተነፋ ጊዜ ነጎድጓድንም ያመጣ መብረቅንም ያስከትላል። ቅዱስ ዮሐንስ ሆይ በየወሩ በሁለተኛ ወይንም በ30ኛውንም የበዓልንም ዕለትን ብቻ ሳይሆን ዘወትር ቅዱስ ዮሐንስ እንድንል በእኔ በአገልጋይም በዓመተ ማርያም እንዲሁም በሕዝበ ክርስቲያን ላይ ፍቅርንም አሳድርብን። ሰላም ለቃልከ አነጋጋሪ ለማርህና ለተወደደ ቃልህ እሳትም ለህሙማንም ፈውስም በመስጠት ለማያስደስትም እስትንፋስህ ሰላምታ ይገባል። የእግዚአብሔር ባለሟል ቅዱስ ዮሐንስ ሆይ የቃል ኪዳንን ወርቅንም ለድሃ መዝገቡንም ለሰነፍንም ጥበቡ ነውና በፈውስን ጥበብንም ለህሙማን ደስታ የምታጎናጽፍ ቅዱስ ዮሐንስ ሆይ እኔንም ባሪያህንም በሀብለ ኃጢአትንም ታስሬ እንዳልሞትም በቃል ኪዳንም በከበረ እስትንፋስም ያደረብኝን ጽንኡ ህመምንም እፍ በለህ እውነቴንን ትፈውስም ዘንድም እማጸንሃለሁ። ሰላም ሰጎሬከ ጥዑም ቃል
ለሚፈስበትም ጉሮሮህ ዳግመኛ በምስጋና ማዕተብ ለተሸለመ አንገትህ ሰላምታ ይገባል። የወይን ነጋዴ ፍሬ ቅዱስ ዮሐንስ ሆይ የአመፃንም ንጉሥ ጠላትን ሄሮዶስ አንገት ባስቆረጠ ጊዜ ወላጅም አባትን ቅዱስ ዘካርያስን ምንኛ አዝኖ ኖሯል። በአየር ላይም እየተዘዋወርህም ለማስተማርም ትችልን ዘንድም እንደ መላእክት ክንፍም የተሰጠህን ቅዱስ ዮሐንስ ሆይ የዚህ ዓለም ኑሮ ከንቱ እንደሆነ አምኜ እንድከተልህ ለእኔም ለወላጅህ ወደ ፈጣሪ የምበርበትን ክንፈ ጸጋንም በልቤ ውስጥም ፍጠርልኝ። ሰላም ለመታፍትከ የዚህ ዓለም ኃላፊ የደስታ ቀንበርን ለጣሉ ተከሾችና የግመልን ጸጉርን ልብስንም ላደረገችው ጀርባህም ሰላምታ ይገባል። የተስፋንም የበረከትንም መዝገብ ድንግል ቅዱስ ዮሐንስ ሆይ ከባህሪንም አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር የነበረና የሚኖር ኢየሱስ ክርስቶስ ያንተ ክብር በነገራቸውን ጊዜ ቅዱስ ያዕቆብን ተደሰተ። የፍጡር ከንቱ ሀሳብ ለለወጡ ከናፍሮችና ወርቅን የምታሰንቅም እንቁ ባህሪ ቅዱስ ዮሐንስ ሆይ በሁለት ወገንም በስጋ በሀሳብ ድንግል የሆነችንንም ሳቅም ሰላቅም ላለመዱ ጥርሶችና እንዲሁም ደግሞ ለሕሙማን ደስታ የምታጎናጽፍን ቅዱስ ዮሐንስ ሆይ እኔንም ባሪያን በሀብር ኃጢአትን ታስሬ እንዳልሞት በቃል ኪዳንን በከበረ እስትንፋስም ያደረብኝንም ጽኑ ሕመምም እፍ ብለህ ሰውነቴንን ትፈውስ ዘንድ መማጸንህ አለው። ሰላም ሰጉሬኤከ ጥዑም ቃል ለሚፈስበትን ጉሮሮ ዳግመኛም በምስጋና ማዕተብ ለተሸለሙ አንገትህ ሰላምታ ይገባል። የወይን ነጋዴ ፍሬ ቅዱስ ዮሐንስ ሆይ የአመፅ ንጉሥ ጠላት ሄሮዶስ አንገቱን ባስቆረጠ ጊዜ ወዳጅም አባትን ቅዱስ ዘካርያስ ምንኛ አዝኖ ኑሮአልና በአየር ላይም የተዘዋወርክም ለማስተማርም ትችል ዘንድም እንደ መላእክት ክንፍን የተሰጠህን ቅዱስ ዮሐንስ ሆይ የዚህ ዓለም ኑሮ ከንቱ እንደሆነ አምኜ እንድከተልም ለእኔንም ለወዳጅህም ወደ ፈጣሪዬንም የምበርበት ክንፈ ጸጋን በልቤ ውስጥ ፈጠርልኝ። ሰላም ለመታክፍቲከ የዚህንም ዓለም ኃላፊ የደስታንን ቀንበርም ለጣሉ ትከሾችህ ትከሾችህና የግመል ጸጉር ልብስም ላደረገችው ጀርባህንም ሰላምታ ይገባል። የተሰፋና የበረከት ጸጉር ልብስ ላደረገችው ጀርባህም ሰላምታ ይገባል። የተስፋ የበረከትን መዝገብ ድንግል ቅዱስ ዮሐንስ ሆይ ከባህሪ አባቱ ከአብ ከባህሪ አባቱ ወልድ ጋራ አኑረኝ። የጸጋ አዝመራ ነዳጆቹ ላቀፈ ደረትና እንደ ተከሻ ለሚያምር ጽንስህ እቅፍ ሰላምታ ይገባል። መጥመቀ መለኮት ቅዱስ ዮሐንስ ሆይ ከአምላክ ተሰጥቶ ቅዱስ ያዕቆብን ከጻፈውንም አምላክ ከሰጠውንም ቃል ኪዳንንም አንዱ ከሚጎድል ከሰማዩ ምድርን ቢያልፍም ይቀላል ከሚጎድል ሰማይና ምድር ቢያልፍ ይቀላል። የጸጋን የበረከትን ነዶ የምትሰጥም ቅዱስ ዮሐንስ ሆይ ከእኔንም ከአገልጋይ የጌታንም አምላክ የኢየሱስ ክርስቶስ የመዳን ጸጋ እንዳይለየኝም በጸሎትም በአማላጅነትም እርዳኝ። ሰላም ለአእዳዊከ የኃጢአት አዘቅትንም ላልቆፈሩ እጆችህና በአምላክ ራስ ላይም ለረበበ ላረፈ ክንድህም ሰላምታ ይገባል። ይገዛልህም ዘንድም አውሬ ሰይጣንን በስልጣነ ጸጋ የምታስር ሞገስ የተመላህን ቅዱስ ዮሐንስ ሆይ አቤቱ የጥበበኛም ሰው ምሳሌ ሆን ዘንድም ንጹሕ ሕሊና ቅን ልቦናንም በጸሎትም አድለኝ። በተሰጠንም ቅዱስ ያዕቆብን ተደሰተ። ኬፋ የተባለ ቅዱስ ጴጥሮስን በሐሴትን ተመላ። የመንግስት ሰማያትን መዝገብን ቅዱስ ዮሐንስ ሆይ እኔንም ከቤተሰቦቼ ጋር ከቅድስት ሕይወትን ተምሬ በመንግስተ ሰማያት ዘንድ መንፈስ ሕይወትንም እያሰብኩኝም እለምንሃለሁ። ሰላም ለእንግድአከ የጸጋ አዝመራ ነዶቹ ላቀፉ ደረትህና እንደ ተከሻህም ለሚያምር
ጽንስህ እቅፍህ ሰላምታ ይገባል። መጥመቀ መለኮት ቅዱስ ዮሐንስ ሆይ ከአምላክ ተሰጥቶ ቅዱስ ያዕቆብ ከጻፈውንም አምላክ ከሰጠን ቃል ኪዳንም አንዱ ከሚጎድል ሰማይ ምድርን ቢያልፍም ይቀላል። የጸጋን የበረከት ነዶ የምትሰጥ ቅዱስ ዮሐንስ ሆይ ከእኔንም ከአገልጋይ የጌታ አምላክም የኢየሱስ ክርስቶስ የመዳን ጸጋ እንዳይለየኝ በጸሎት በአማላጅነት እርዳኝ። ሰላም ለአዳዊከ የኃጢአት አዘቅትንም ላልቆፈረ እጆችን በአምላክ ራስም ላይም ላረፈ ክንድም ሰላምታ ይገባል። ይገዛል ዘንድም አውሬ ሰይጣንን በስልጣን ጸጋ የምታስር ሞገስንም የተመላህን ቅዱስ ዮሐንስ ሆይ አቤቱ የጥበበኛ ሰው ምሳሌ እሆን ዘንድም ንጹሕ ሕሊና ቅን ልቦናንም በጸሎት አድለኝ። በተሰጠው ስልጣንም አራዊትን የምታስር ቅዱስ ዮሐንስ ሆይ በዚህ ዘመን የሰው ልጅ ከሀኬትም ከአራዊትም ባህሪ ብሶልና የሰው ልጆች ሁሉ ከሀኬት ከክፋትንም ከተንኮልንም ይርቁ ዘንድም መልካምም ልቦና እንድትሰጠኝ እኔ አገልጋይም እለምንሃለሁ። ሰላም ለቁርናዕከ እንደ ሌላውን ቅዱስ አካልን ለተዋቡ ክብርትም ክንዶችህ በአንድነትም ለበቀሉ ክንዶችህ ሰላምታ ይገባል። የሚያስደንቅኝ የአምላክን ድምፅም አዘውትረህ የምታሰማ የእግዚአብሔር መላእክተኛ ቅዱስ ዮሐንስ ሆይ የደስታ መላእክተኞችን ክብርህን ቸርነትህን በየመልኩና በየክርሉ ካንተ ዘንድ ታዘው ወደ እኔ ይምጡልኝ። የእግዚአብሔር ጎዳና ጥረጉ አዘጋጁ ብለህ በምድረ በዳ ያስተማርከን ቅዱስ ዮሐንስ ሆይ እኔንም ባሪያህን በዮርዳኖስ በሚፈልቀው ማያዊ ሰውነቴንን ታጥብ ዘንድም እለምንሃለሁ። ሰላም ለራህከ በሰራዊት ሰማይን የሚመሰገን የእግዚአብሔር ላመሰገነው ቅዱስ መሃል እጅህ በዮርዳኖስ ውሃ ያጠመቁ ዘንድም እሳት መለኮት መድኃኔ ዓለም ክርስቶስ ለዳሰሱ እጆች ሰላምታ ይገባል። ቅዱስ ዮሐንስ ሆይ ከህሊናንም በፈሰሰው ደስ የሚያሰኝ እውቀት ውሃ ይቀድስኝና በመንፈሱ ያነጻኝ ዘንድም ወደ መምህርም ወደ ኢያሱ ጸልይልኝ። መለኮት የዳሰስክም ቅዱስ ዮሐንስ ሆይ ሰዎችም ለመርዳት የተፈጠርክ ነህና እኔንም የወዳጅህንም ሕማማን በፈውስ ረድኤትንም እንድታዳስሰኝ እለምንሃለሁ። በሰላም ለአጽፋሪ እዴከ እንደ ዳርቻማ ስፍራ በእጅም ጫፍን በሚገኘው ጥፍሮችንም የደስታ ምንጣፍ ለማይሻ ጎንህ ሰላምታ ይገባል። የክርስቲያን እምነትን መርከን የምትቀዝፍ ጠቢብን ሃይማኖት ቅዱስ ዮሐንስ ሆይ ከኃላፊ የሰውን ልጅን ትውልድን ውስጥም ይቅርና ፈጣሪንም እንደተናገረ ሶፊፍ የተባለ መልካ ስንኳ በሰማይ በክብር አይስተካከልህም። ቅዱስ ዮሐንስ ቅዱስ የእግዚአብሔርን ቃልም በሰማ በሰዎች ልቦና የምትዘራ ቅዱስ ዮሐንስ ሆይ በእኔንም በቤተሰቤንም ላይም የሃይማኖት ፋና እያበራህ ለመንግስተ ሰማያት ታበቃን ዘንድም እማጸንሃለሁ። ሰላም ለከርስከ ስርዓትንም ሕግንም ለመረጠ ሆድህና ከበቀላት ከክፋትም ለራቅህ ልብህ ሰላምታ ይገባል። እንደ ኖህም ተረፈ አበው ተብለህ የምትጠራ ንጹሕ የአረጋዊ አበው ምትክ መጥመቀ መለኮት ቅዱስ ዮሐንስ ሆይ ብዙ የስቃይን የመከራ ወንዞችን በአንድነት መልተው በሚፈሰው እንኳን ከኔንም ከወዳጅህም ዘንድም የፍቅርንም እሳት ፈጽመህ ሊያጠፉትም አይቻላቸውምና ከቂም በቀልን ከኃጢአትን የነጻ ቅዱስ ዮሐንስ ሆይ ባልንጀራህም እንደ ራስህም አድርገህ ውደድ፣ ጠላትንም አፍቅር በተባለ ሕግም እግዚአብሔርን መሰረት እግዚአብሔር ፍቅር መሆኑን የምረዳው ይህንንም ፍጻሜ ስገኝ ነውና እኔንም ፍጡር የሆንኩኝ የሰው ልጆችን ሁሉ እንድወድም በፍቅር ጎዳና ምራኝ። ሰላም ለመከየድክ ከዘወትር በትጋትም ለሚቆሙ ለጸኑ የእግር መርገጫ እና የአእዋመ ስጋ ጫፎቹ ለሆኑ ጣቶቹ ሰላምታ ይገባል። የባህሪ አምላክ ኢየሱስ ክርስቶስ መልእክተኛ ቅዱስ ዮሐንስ ለአንተ በተሰጠ የእውነት ቃል ኪዳን ምክንያት ብዙ ያለ ብርና ወርቅን በእፍኝ ውሃ ሁለትን ትንሽ የሳንቲም መጽዋት መንግስት ሰማያት ይወርሳታል። ከተሰጠ ቃል ኪዳንም የተነሳ በእፍኝም የውሃ መጽዋት መንግስት ከተሰጠ ቃል ኪዳን የተነሳ ሰማያትን የምታሰጥን ቅዱስ ዮሐንስ ሆይ እኔንም ወዳጅም የጌታ ቃልን በመፈጸም የመንግስት ሰማያት ወራሽ እንደሆን አብቃኝ። ሰላም ለመልከ
በጣፋጭ ምስጋና በጥዑም ዝማሬ ለከበረ መልክና በብሩ የሰማይ የደመና ድንኳን ውስጥም ለተጋረደ የቅድስት ነፍስም እርጋታ ሰላምታ ይገባል። ወራውሬ ከተባለ ጸዓዳ ዕንቁ ይልቅም የከበርክን ቅዱስ ዮሐንስ ሆይ ምድርንም አፏን ከፍታ የዋጠችውንም አኩያ የቆሬ ልጆች ወዳሉበትን ጠላቶች አውርዳቸው። በንጽህናን ከወርቅን ከዕንቁም ይልቅን የጣርክን ቅዱስ ዮሐንስ ሆይ ፍጹም የጠራህን ቅዱስ ዮሐንስ ሆይ ፍጹም በሆነ እምነትን ፈጣሪህን እየተማጸን ከአንተ በአማላጅነትህ አምኖ የለመነ ጠላቶችን ሁሉ እንደ ጢስን ተነው ይጥፉና የኔንን የወዳጅን ጠላቶች ከኔንን ከቤተሰብን ይራቁ ዘንድም የማስተዋልም ፍቅርንም መላከማም የሰላም ልቦናም እንዲያገኙ እማጸናሃለሁ። አምሃ ስብሃት በአራቱም ሱባኤ ልክ እያንዳንዱንም የመልክህ ስም እየጠራሁ በመቁጠር እነሆ ልዩ የምስጋና እጅ መንሻንን 28 ጊዜ ለመልካም አካልህ ሁሉ አቀርባለሁና። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን ብለን እንጸልያለን። እግዚአብሔር አምላክ ጉልበት ሁሉ የሚሰግድልህ አቤቱ እሰግድልሃለን ብለንም እንጸልያለን። ልቤ ሰራዊት ጌታ እግዚአብሔር ሆይ ስለ እኛ ወደ አንተ በሚቀርቡ የቅዱስ ዮሐንስ አማላጅነት ልመናችንን ተቀበልን። አቡነ ዘበሰማያት እንበል። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በል እኛን የበደሉ ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽ ድንግል ነሽ። አሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋ የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለም ዓለሙ አሜን ወአሜን። ወይኩን ለይኩን። አነሳስቶ ላስጀመረኝ አስጀምሮ ላስፈጸመኝ ለልዑል እግዚአብሔር ክብርና ምስጋና አምልኮትና ውዳሴ ለስሙ ይሁን። ይህንን እስከ መጨረሻ ያዳመጣችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን ኮመንት ላይ እየጻፋችሁ እንድታበረታቱኝ በልዑል እግዚአብሔር ስም በትህትና ጠይቃለሁ። ይቆየን።